በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ወደ ዘማርያም ቲዩብ በሰላም መጣችሁ። ይህ ዘማርያም ቲዩብ ነው። ሁላችሁም በዚህ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ መንፈሳዊ ኃላፊነታችሁን እንድትወጡ በእግዚአብሔር ስም እንጠይቃለን። ዘማርያም ቲዩብ። ከዚህ በመቀጠል ምክረ አበው የአበው ምክር እናሰማለን። ምክረ አበው ክርስቶስን በቤተ ክርስቲያን ደጃፍ ወድቆ በሚለምነው ነዳይ ውስጥ ካላገኘው ውስጥ ገብተህ በመንበሩ ላይ ባለው ጽዋ ላይ አታገኘው። ቅዱስ ዮሐንስ አፈወርቅ። ሀብትን ብታከማች ያንተ አይደለም፣ ብትመጸውተው ግን ታከማቸዋለህ። ቅዱስ ባስልዮስ ዘቂሳርያ። የዚህ ዓለም ሰዎች ፍሩን፣ አክብሩን፣ አመስግኑን ብለው ደጅ ይጠናሉን? እንዲህ ቢያደርጉስ ሰው ሁሉ የሚስቅባቸው የሚሳለቅባቸው አይደለም? ታዲያ ሐዋርያው ቅዱስ ጳውሎስ ክርስቲያን ምስጋናው ከእግዚአብሔር ነው እንጂ ከሰው አይደለም ብሎ በሮሜ መልእክቱ ምዕራፍ 2 ከቁጥር 29 ላይ አስተምሮን ሳለ ክርስቲያኖች ነን የምንል እኛ ለምንድነው ሰዎች እንዲያደንቁን የምንፈልገው? ለምንድነው ከእግዚአብሔር ይልቅ ከሰዎች ምስጋናን የምንሻው? ቅዱስ ዮሐንስ አፈወርቅ። ከምግባራት ሁሉ ታላቁ ጸሎት ነው። ነገር ግን የእርሱ መሰረቱ ጾም ነው። የምንጾምበት ምክንያት እርኩስ የሆነውን የሰይጣንን መንፈስ በነፍሳችን ውስጥ እንዳያድር ለመጠበቅ ነው። ስጋችንን ለጾም ባስገዛነው ጊዜ ነፍሳችን ነፃነትን፣ ጥንካሬን፣ ሰላምን፣ ንጽህናን እንዲሁም እውቀትን ለመለየት እንድትበቃ ትሆናለች። ጻድቁ ዮሐንስ ዘክሮስታንድ። ስለ ወንድሙ መዳን የማይደክም ድኗል ብዬ አላምንም። ቅዱስ ዮሐንስ አፈወርቅ። ክርስትና የሚጀምረው ከተግባር እንጂ ከወሬ አይደለም። ሕይወታችን በጥቅስ ተገንዞ በጥቅስ የተቀበረ ከሕይወትና ከሥራ የተለየ እንዲሆን አንፍቀድለን። ቅዱስ ጎርጎርዮስ ዘእንዝናዙ። እኔ ክርስቲያን ነኝ ለሚጠይቁት እንደዚህ ብሎ የሚመልስ ሰው በአንድ ጊዜ በሁሉም ነገሮች ላይ ማወጁ ነው። ሀገሩ የት እንደሆነ፣ ስራው ምን እንደሆነ፣ ቤተሰቡ እነማን እንደሆኑ መመስከሩ ነው። ክርስቲያን የሰማያዊት ኢየሩሳሌም ነዋሪ እንጂ በምድር ላይ ካሉት ከተሞች የአንዲቱም አይደለምና። ቅዱስ ዮሐንስ አፈወርቅ።
ይህ ዓለም የእግዚአብሔርን ልጅ በቀጥታ ከእግዚአብሔር አብ እጅ ለመቀበል የተገባ ሆኖ ስላልተገኘ ዓለም ከእርሷ ይቀበል ዘንድ አንድያ ልጁን ለድንግል ማርያም እናት ትሆነው ዘንድ ሰጣት። ቅዱስ አውግስጢኖስ። የንስሐ አባት ማለት እርሱን ስትመለከት እግዚአብሔርንና ትእዛዛቱን የምታስታውስበት ሰው ማለት ነው። ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ። ቅዱስ ዮሐንስ አፈወርቅ ስለ ክብረ ክህነት የተናገረው ለስልጣነ ክህነቱ የማይገባ ካህን ብትመለከት በደፈናው ክህነትን አትንቀፍ። ደገኛ የሆነውን የክህነት ስልጣንን ይዞ ያልተገባ ስራን ሲሰራ በማየቱ ምክንያት ከዚህ ተነስቶ ስልጣነ ክህነትን የሚነቅፍ አንድ ሰውስ እንኳን አይኖር። የአስቆሮቱ ይሁዳ ጌታችንን አሳልፎ ሰጥቶታል። ይሁዳ እንዲህ በማድረጉ ግን ሐዋርያነት የሚነቀፍ ስለሆነ አይደለም። የይሁዳ የገዛ ነፃ ፈቃድ ችግር ነው እንጂ የሚተቸውም ክህነቱ አይደለም፣ ጠማማው ነፃ ፈቃዱ ነው እንጂ። ስለዚህ አንተም ክህነትን አትንቀፍ፣ ክህነቱን ላልተገባ ሥራ የሚያውለውን ካህኑን እንጂ። ሐኪም ሳይሆኑ ሐኪም ነን ያሉት ስንት ናቸው? በዚሁ ምክንያት በመድኃኒት ፈንታ መርዝ የሰጡትስ ስንት ናቸው? እየነቀፍኩ ያለሁት ሙያውን አይደለም፣ ሙያውን በአግባቡ የማይተገብሩትን ነው እንጂ። መርከቦች እንዲሰምጡ ያደረጉ መርከበኞችስ ስንት ናቸው? ነገር ግን ችግሩ የባህር ላይ ጉዞ አይደለም፣ ሙያውን እንደሚገባ የማይተገብሩት ሰዎች ችግር ነው እንጂ። ስለዚህ አንተም አንድ ክፉ ክርስቲያን ብትመለከት በደፈናው የክርስትና ትምህርትን ወይም ስልጣነ ክህነትን አትንቃ። ደገኛውን ስልጣን ላልተገባ ሥራ የሚያውለውን ነው እንጂ። ቅዱስ ዮሐንስ አፈወርቅ።